ሰዎች ሂድልን አሁንስ እንኳን ወደ መጣበት ተመለስ ይሏቸዋል። ሰዎች ተለዋዋጭ ናቸው። ቋሚ ወዳጅ የለም፣ ቋሚ አድናቂ የለም፣ ቋሚ ተከታይ የለም። የማይለወጥ የማይቀየር መንገድ ላይ ትቷችሁ የማይሄድ እግዚአብሔር ብቻ ነው። አለቀ። እና ጊፍቱን ተማምናችሁ ሃይማኖት እየቀየራችሁ ያላችሁ ሰዎች ጊፍት የሚሰጧችሁ ሰዎች ራሱ ጊፍት ፈላጊ ሊሆኑ ይችላሉ መሀል ላይ። እውነቴን ነው የምላችሁ ትርፉ ጊፍት አይደለም። እዚህ ቲክቶክ ላይ ያለ የሆነ ቅራቅንቦን መለቃቀም እውነት ህይወት መስሏችሁ ከሆነ እሱ ህይወት አይደለም፣ እውነት አይደለም ልላችሁ ፈልጌ ነው። እንደ ኃይሌ መንፈስ ነግሮኛል ምናምን ብላችሁ በገዛ ስሜታችሁ አልቅሳችሁ በቃ እግዚአብሔር ነግሮኛል ምናምን የምትሉ ሰዎች አቤላ በገዛ ስሜቴ አይደለም ምን ያለቀስኩት አንተ በደንብ ያለቁበት ወንድም እንደሆንኩ ታውቃለህ። እኔ ባይዘው አሁንም ስላልከኝ ወንድምነትን አልቀይሩም። አሁንም እኮ ጌታ ተናግሮኛል አልከኝና ስለ እውነት እንደምትቆም ሁሉ በደንብ አውቃለሁ። ስለ እውነት እንደምትቆም አውቃለሁ። ጌታ ተናገረኝ አልከኝና ድምፁን ሰምተህ ነው ወይ? አይ አልቅሼ ነው አልከኝ። ንስሐ ሲገባ ደስ አለኝ ልነግርህ በምችል አሁን ለምን ደስ አላለኝ አላልኩም። ጌታ ተናገረኝ ግን አትበል። ጌታ ተጨርሰሽ ንስሐ ሲገባ ደስ አለክ፣ ልክ ነው። ክርስትና ነው። ሰው ንስሐ ሲገባ ጌታን ሲያምን ስታይ በጣም ደስ ልትሰኝ ይገባል። ይሄ የክርስትና አንዱ ፓርት ነው። ለምን ደስ አለህ ብለህ ብትጠይቀኝ ግን አሁን ለሌሎቹ ደስ የሚለኝ አለ። ለሱ ደስ ያለኝ ግን ከሱ ጀርባ የማየው መዓት ትውልድ አለ። እኔ አንተም ቦታ ያለ መንፈሳዊ ሰው ይሄ ነው ስህተት። ስለዚህ ይሄ ነው ሰዎችን የሚያድነው ዝነኝነት አይደለም። ሰዎች የሚድኑት ወንጌልን ሲሰሙ ከዛ ያንን የወንጌል ድምፅ ደግሞ መንፈስ ቅዱስ ይህንን ዓለም ስለሚወቀስ ንስሐ እንዲገቡ የመንፈስ ቅዱስ ወቀሳ በልባቸው ሲሰማቸው ሰዎች የሚድኑት እንጂ ታዋቂ ሰው ስለመጣ ሰው አይድንም። ይኸው አሌክስ የሚባለው ዘፋኝ አለማየሁ ኤርፖ የሚባለው ዘፋኝ ዘመረ፣ ጴንጤ የሆነ ምን አለ፣ ጴንጤ ነኝ አለ፣ ጠፋ ከሚዲያው ለብዙ ዓመታት። በሱ በጣም ብዙ ሰው ዳነ ምናምን አትለኝ። ይኸው እሱ ሰውዬ ራሱ ተመልሶ ኮንሰርት እያዘጋጀ አላቆም አለማየሁ ኤርፖ አረባክ አንተ ስለሆንክ ነው። ዘጠናዎቹ ላይ ሰዎችን በፍቅር ዘፈን ያላቀሰ ሰውዬ ነው አሁን የነገርኩ ሰውዬ። እና እንደዚህ አይነት ነገሮች አሉ። ታዋቂ ሰው ስለመጣ ምናምን የሚባል ነገር የለም። በጋሻው መጣ። በጋሻው ወንጌል ስለሚሰብክ ነው እንጂ ሰዎች ከዳኑ የሚድኑት እንጂ በቀድሞ ሰባኪነቱ አይደለም ሰዎች የሚድኑት። አለቀ። የኦርቶዶክስ ሰባኪ ስለሆነ ይሄ ሰው የቀድሞ ኦርቶዶክስ ሰባኪ ስለሆነ እጄ ጌታ ልቀበል የሚል ሰው የለም። ሰው ጌታ ቶክቻው ከቻሪ ጋር ትዝ ይላላ። ቻሪ ይቅርታ ጠይቆበታል። ይህን ጉዳይ ሱሪያቸውን ዝቅ አድርገው ሁሉ በቃ። ስለዚህ አሁን የዮኒ ማኛ ሶሻል ሚዲያ ላይ የነበረው ኢንፍሉዌንስ ልክ ተጽዕኖ ሊፈጠር ይችላል። በትህትና ከተገለጠ፣ በፍቅር ከተገለጠ ኢየሱስን የሚመስል ዮኒ ማኛ ካየን ወደፊት ካየን እኔ አሁን ፍሬው ካልታየ እንትን አትበሉ ነው እያልክ ያለሁት። ፍሬውን ሳታዩ እርግጠኛ አትሁኑ እያልክ ያለሁት ለዛ ነው። በትህትና በጽድቅ ከተገለጠ ይሄ ቀድሞ የሚሳደቡ ዮኒ ማኛ አይደለ እንዴ? ቀድሞ የሚራገሙ ዮኒ ማኛ አይደለ እንዴ? ከዓመት በኋላ ህይወቱ ተቀየረ፣ ኑሮ ተቀየረ፣ ኢየሱስን መሰለ ብለው ሰዎች በሱ ህይወት ተማርከው ለወንጌል ጆሮ ሊከፍቱ ይችላሉ። ልክ ነህ። አሁን ግን እርግጠኛ ባልሆንክበት ጉዳይ ላይ አጨብጭበህ ጩኸህ ነገ ደግሞ የሆነ ነገር ቢመለስና የቀድሞ ህይወቱ ላይ ቢገባ ይሄ ሰው ምንድን ነው የሚባለው? ጴንጤ ጋር እባክህ ሰዎች ሄደው ዝም ብሎ የሚመለሱት ነው የሚባለው። ስለዚህ መረጋጋት፣ እንደ ድሮ ጸልይለታለሁ እንዳልክ ጸሎትን መቀጠል የሚሻለው። አለቀ። የአቡነ ገብርኤል እውነት ነው የመጣው። ህይወት ያንቺ ጌታ ረድቶሻል። ታምኛለሽ የሰው ንግግሮች። እኔ የሰው ንግግር አለም ተባረክልኝ። ግን ዮኒ ማኛ እኔ ከእንትና ጋር ይቅርታ ሲጠያየቅ የወረደውን የአንበሳ ማት አይቻልም። ማን ነበረች ስሟ? ጂጂኪያ ጋር
እሱ አንበሳ አይመስለኝም። አሁን ብዙዎቹ አንተ መንፈሳዊው ላይ ነው እያወራ ያለው፣ ሌሎች ግን አንበሳ ወረደለት የሚል ጩኸት እየጮሁ ስለሆነ አንበሳ አስገርሞት አይመስለኝም። ይሄ ምክንያቱም የነበረ የቆየ ከኛም በፊት እኔ አሁን ቲክቶክ ነው ማቀው፣ ሌላ ነገር አላቅም። ባይዘወይ ማቀው ቲክቶክ ላይ ነው። ቲክቶክ ላይ የምማቀው ደግሞ እናንተም ወንድሞቼን ነው ማቀው። ከዛ በኋላ ግን ዮኒ ማኛን ማየት ጀመርኩ። ድሮ ደግሞ በፌስቡክ አቀው ነበር እውነተኛውን ነገር ማለት ነው። ስለዚህ ይሄ ድሮ ሲሰራ የነበረው ማአት ነገር ኢንፍሉዌንስ ሲፈጥር የነበረው የመጀመሪያው ጌታን ሲቀበል አልተቀበለም እያልከኝ ነው? የትኛውን መጀመሪያ ጊዜ ሁለት ጌታን ተቀብሏል ብለው ሁለት ጊዜ ጌታን ሲቀበል ያኔ አልተቀበለም ጌታ? እኔ ትናንትና ነው በቃ ያየሁት በአደባባይ ላይ። ከዚህ በፊት ተቀብሎ እንደነበር ታውቃለህ? አላውቅም። አታውቅም? ስለዚህ ከዚህ በፊት ጌታን ተቀብሎ ነበረ ዮኒ ማኛ እና አሁን ደግሞ ጌታን ሲቀበል በንስሐ ተመለሰ ነው ወይስ እንደ አዲስ ጌታን ተቀበለ ነው የሚባለው? እኔ አላውቅም። የሚገርም የመጀመሪያውን አላውቅም። እንግዲህ አንተ የምታውቅ ከሆነ አዎ ይሄ ሶስተኛው ነው እያለ ነው ሲሳይ። ስለዚህ እንግዲህ ጌታን ተቀብሏል ነው በንስሐ ተመልሷል የሚባለው ራሱ አልገባኝም። እኔም አይመለከተኝም እሱ ጉዳይ ላይ። ግን ሃይማኖትን ዝም ብላችሁ በየመንገዱ የምትቀይሩ ሰዎች ትንሽ ተረጋጉ ጥሩ ነው ባይ። በተለይ እዚህ ቲክቶክ ላይ ያላችሁ እኔ እንደ ፕሮቴስታንት መመክር ቲክቶክ ላይ ያላችሁ ወገኖች አልገባንም ምናምን በሚል ሙድ እዚህ ደግ ናቸው። በነገር ላይ ሁለት ንጽጽር ላሳያችሁ። ጴንጤው በጣም ኦቨር ተከታይ ካልሆነ ኦቨር በቃ አድናቂ ካልሆነ ላይክ ለማድረግ ራሱ ይፈራል። የላይክ ጉዳይ ምናምን ማሳሰባቸው በቀንነት እንዲህ በቃ ቲክቶክን ሲተቀጥቁ የሚውሉት ኦርቶዶክሳውያን መዝሙር ብሰራ ላይክ በጣም ነው ብዙ ነገር ነው የሚያደርጉ፣ ሼር ያደርገዋል፣ ምን ያደርገዋል። የላይክና የእንትን ችግር ያለባቸው ሰዎች ኦርቶዶክስን ስሜት በመኮርኮር ብዙ ላይክ ሊያገኙ ይችላሉ፣ ፎሎ መጨመር ይችላሉ። ምክንያቱም ኦርቶዶክሶች በብዛት ከጴንጤ ይበልጣሉ። ይሄ የሚያናድዳችሁ ጴንጤዎች ካላችሁ አዝናለሁ። በቁጥርም በብዛትም እዚህ ሚዲያ ላይ ብዙ ሰው በማፍራትም ኦርቶዶክሳውያን ይበልጣሉ። ብዙ ስልክ ብዙ ኦርቶዶክስ እጅ ላይ አለ። እዚህ የላይክ ችግር የለም፣ የፎሎ ችግር የለም፣ የምንም ችግር የለም። ኢየሱስ ከላይክ የሚያንስባቸው ሰዎች ኦርቶዶክስ እንደሚሆኑ አውቃለሁ። ኢየሱስ ከፎሎ የሚያንስባቸው ሰዎች ኦርቶዶክስ እንደሚሆኑ አውቃለሁ። ምንም የሚደበቅ አይደለም። ኢየሱስን ደግሞ አንዳንድ ምስኪን ኦርቶዶክሶች ኦርቶዶክስ ጋር ጊፍት የለም ጴንጤ ጋር ጊፍት አለ ይላሉ። እንደ ኦርቶዶክስ ጊፍት የሚሰጥ የለም። ሂድና ፖለቲካው ላይ ማን ነው ጊፍት የሚሰጠው? ኦርቶዶክስ ነው። ቶፕ ቴን ጊፍተር ብናመጣ ኦርቶዶክስ ነው ጊፍተር። እዚህ ቲክቶክ ላይ በጣም ብዙ ባለሀብት የሆኑ ኦርቶዶክሳውያን ጊፍት ሰጪዎች አሉ። ባለፈው ጋላክሲ ማን ነው ለደሜ ሲያወርድለት ለሀብተ ወልድ ሲያወርዱለት የነበሩት ፕሮቴስታንት ናቸው አይደሉም? ስለ ጊፍት ካወራን ኦርቶዶክስም ሲኮን ሰው ጊፍት ይሰጠዋል። ኦርቶዶክስም ሲሆን ጊፍት ይሰጠዋል። ጴንጤም ሲሆን ጊፍት ይሰጠዋል። ሰው የሚፈልገውን ነገር ስታወራለት ጊፍት ይሰጠዋል። ጉዳዩ የጊፍት አይደለም። እኔ ጊፍት ለምን አገኘ ምናምን አይደለም። ደስ ይለኛል ሰዎች ጊፍት ሲያገኙ። አይደለም በክርስትና ጊፍት አግኝተ ኢየሱስን አውርተ ሰዎች ጊፍት ሰጥተው አይደለም እዛ ናሆም ፎንቴን ጋር ምናምን የሚጫወቱ ጌም የሚጫወቱ ልጆች አንበሳ ሲወርድላቸው ልቤ በደስታ ነው የሚዘለው። ምክንያቱም በቃ እያገኙ ነው እነዚህ ልጆች በቃ እያገኙ ነው፣ ገንዘብ እያገኙ ነው። ደስ አይልም? ለምን አይነት ደም ይለብሳል? በቃ ደስ ይላል። ኦርቶዶክስም ሆኖ ያገኝ ምንም። ግን ጥያቄው ልክ እንደነ ሀብተ ወልድ ምናምን ጥያቄ የሚጠይቀው ጊፍቱ የጠፋ ጊዜ ሰላም ናችሁ ወይ ነው በቃ ጥያቄው። አድናቆቱ የጠፋ ጊዜ ደህና ናችሁ ወይ? ልባችሁ ተረጋግቷል ወይ? ልባችሁ ሰላም ነው ወይ? ውስጣችሁ አሁንም በእግዚአብሔር ፍቅር እየተቀጣጠለ ነው ወይ? እንደዛ አዎ ካላችሁ ይሰየው፣ እንኳን ሄዳችሁ ነው የሚለው። በቃ ምንም የሰው ምርጫ ስለሆነ ማለት ነው። አሁን ዮኒ ማኛን የምጠይቀው ጌታን እጅህን አንስተ ተቀብለሃል፣ መርጠ ለዛው በቡርቱካን ነው የምቀበለው፣ ቡርቴ ውሃ ጠጭኝ እሷ ነው የምትሻለኝ ብለህ ቡርቴን አምጥተ በቡርቱካን ነው የሚጸልይልኝ ስፔሻል የሆነ ጸሎት ነው ፈልገው ብለህ ቡርቱካንን ገዝተህ ላይ አስቀምጠህ በቡርቱካን ጌታን ተቀብለሃል። የፈለገው ሰው ልክ እኔን ስትሰድበኝ እንደነበረው መንገደኛ ሁሉ ሲሰድብህ እንደ ድሮ ችለህ ዝም ትላለህ ወይ? ኢየሱስ ነካኝ ብለህ ጸጥ ትላለህ ወይ? እኔ ቪዲዮ ከፍተህ ሰድበኛል ብዙ ጊዜ 3-4 ጊዜ። አንድ ጊዜ
ያቺ ሴት ቡካ የምትባል ሴትዮን ሞዴሬተር ናት አንተ ጋር ለሷ ብለህ ሁሉ ሰድበኸኛል። ሙልጭ አድርገህ ሰድበኸኛል። ስትሰደብ ዝም ትላለህ ወይ? 24 ሰዓት ሰዎች አንተን ስም እያጠለጠሉ ስምህን እያጎደፉት ያስችልካሉ ወይ? መራገጥ ታቆማለህ ወይ? ግርሃን ሲመጡ እኔ እኮ በጣም እኮ ነው ያሳቀኝ። ይኸውላችሁ ሳትበስሉ ወንጌል አትስበኩ ምላችሁ ዮኒ ማኛ አንድ ስብከት ሰማሁ፣ በጣም ያሳቀኝ። እዩ ጩፋን ተመልከቱ ይላል ዮኒ ማኛ የሆነ ስብከት ላይ እየሰበከ እዩ ጩፋን ተመልከቱ፣ ካራቴ ይችላል። ካራቴ እዩ ጩፋ ካራቴ ይችላል። ኤደ ምንም ሳያደርግ ነካለው ብትለው በጫማ ጥፊ ይላል። እንደ ድሮ ጴንጤ እንዳልመስልሃል። እኔ አሁን በደንብ ነው ቴኳንዶ ምችለዋል። ሰዎችን መጥቻ ልናገርም እንጂ ጫፌን ነካለው ምናምን መንገድ ላይ አግኝቼ እንትን እላለሁ ብትለኝ በጫማ ጥፊ ነው የምልህ። ኖ ብራዘር፣ ክርስትና አይቀየርም። ክርስትና አይቀየርም። 2000 ዓመት አልፎታል። የኢየሱስ ትምህርት አይሻሻልም። ግራን ለሚመታ ቀኝን ስጥ አይሻሻልም። ወዳጆች ከብዶን ብንጣላ እንኳን ልክ አይደለም። ከብዶን እንዱ ጸጋው ደግፎን የእግዚአብሔር አቅም ረድቶን ችለን ከታገስን ጥሩ ነው። ይሄ ነው ክርስትና ማለት። ሲመቱን ብንታገስ፣ ሲጠሉን፣ ሲገፉን፣ ሲሰድቡን ብንመርቅ፣ የሚያሳድዱን ሰዎች ብንጸልይ ይሄ ክርስትና ነው። ጸጋው ቢበዛልን። አሁን ግን ምን እያለን ነው? ዮኒ ማኛ አዲስ ክርስትና ጀምሯል። መተሳፈጣሉ ብትለኝ በጫማ ጥፊ ነው ምን አየን። አሁን የምጠይቀው ኢየሱስን አምነሃል፣ ኢየሱስን ተቀብያለሁ ብለህናል። ቪዲዮ የሰሩብ ጊዜ ግን እንደ ድሮ ቪዲዮ መስራት ታቆማለህ ወይ? ህይወት ይቀየራል ወይ? እንደዛ ካደረገ ኢየሱስ አንተ ውስጥ ገብቶ አካሄድህን፣ መንገድን፣ ህይወትህን ካቃኘው በጣም ብዙ ሰዎች በአንተ የህይወት መዓዛ ዮኒ ማኛን ሃይማኖታቸውን እንኳን ባይቀይሩ ዮኒ ማኛን ከቀየረ ይሁን ይላሉ። ይሁን በቃ ባልቀበሉም ጴንጤ መሆንን ባለስማማበትም ግን ዮኒ ማኛን ከቀየረ እግዚአብሔር ይመስገን ይላሉ። እግዚአብሔርን ያመሰግናሉ ቢያንስ። ስለዚህ እኔ የምጠይቀው እሱን ነው እና ለዛ ነው አሁን አንዳንዶች ከባድ ነው የምልህ። ከባድ ነው። በተለይ የሆኑ መናገር ቢቀርብኝ ይሻላል። አንዳንድ ቪዲዮዎች ሳይ ይሰቀጥጠኛል። ገባ? ይሰቀጥጠኛል። ስለዚህ እኔ ዮኒ ማኛ በዚህ ጉዳይ ራሱ መልስ ካልሰጠ እኔ በቃ ፈርማለሁ። መጥቼ እኔም ጊፍት እሰጣለሁ ያለኝን ትልቁን አንበሳም ባይሆን ትንሿን አንበሳ እሰጣለሁ። እሺ ህይወት አንቺ ካልሽ በቃ ጨርሻለሁ። ጌታ ኢየሱስ ይባርካችሁ። ወደ ሌላ ቦታ ተበተኑ። ወንድም አለም ናውን መልካም ሰንበት ይሁንልን። ይህንን ግን ዝም ብንል ቆየት ብንል ጥሩ አይመስልም? ሲፈላ እንየው፣ ሻዩ እንጣደውና ሲፈላ እንየው። እኔ እኮ ስንት ጊዜ ተጀውኩ ፈልቶ አይቼው ነው አባቴ። አሁንም አዲስ አይደለም።